አስቤዛውን 5000 ብር ሰጠኋት። ከዛ ደግሞ አሁን ቤት ኪራይ ሴትዮዋ ትመጣለች። እሱን ደምሬ ደግሞ የኔ መስለ ልጅ አበደ ብናቸው አበቀለበደ ብቻ ልጅ ወራለች ነው እኔ ማን ወይ አባ ፒስ ነው አሉልህ ምን ሆነ ነው? ኧረ እንትን እኮ ነው አስቤዛ ምናምን አይደለም ሂሳብ እየደመርኩ ሂሳብ ድምር ላይ ነበርኩ እንዴ አበደ ምናምን ስትል እኮ ድንገት ሰው እንደዛ ነው መስለው እኮ ብቻ ነው ይወራ ማን የደና ላይ እስማ ምናምን ብቻ ነው አርዳ ብለ አበደ ምናምን እዚህ ለሰው ያዳረሰብኛል አብቹ ኤቢ ምን ሆነ? ደህና ነኝ አይደል? ደህና ነኝ። አንቺ ማበደ ልትይኝ ነው እንዴ? አረ ምን ሆነ? ብቻህን እየወራክ ነው እኮ እሱ አበደ ምናምን ሲል እኔ ሂሳብ ነው እየደመርኩ የነበረው ብቻዬን ሳወራ ሌላ ነገር መስሎ። ደህና ነህ ግን? ደህና ነኝ። ሌላ ነገር የለም። ምን ሆነሽ ነው? ምንድነው ሰው ዝም ብሎ መፈረጅ እንዴ? እኔ ሂሳብ እየደመርኩ ምናምን ስለነበር ነው እንጂ እብድ ነኝ ይባላል ዝም ብሎ ሰው ብቻውን ያወራ እብድ ነው እንዴ? ሁሉ ሰው ኬኬ አረ ምን እየፈረሽ ነው እንዴ? እብድ አይደለሁም። ያኛውም ይሄም እንትን እያሉ ነው። እኔ የጤነኛ ሆነኝ አንቺ እብድ አይደለሁም አልኩሽ አይደል እንዴ?